ድምጻዊቷና የዜማ እንዲሁም የግጥም ደራሲዋ እጅጋየሁ ሽባባው ወይም ጂጂ የተወለደችው በጥቅምት 10 ቀን 1967 ዓ.ም ነበር። ይህንን የልደት ቀኗን መነሻነት በማድረግ ሰላማዊት ደበበ ተከታዩን ታሪክ አዘጋጅታለች። ያገር የልጃልኩኝ ሱነባል ዋሽንግተን የወንዝ ልጃልኩኝ ሱን ሰምቼ ድምጹን የህይወትና የሙያ ጉዞዋ ዝናዋ የስራዎቿ ተደራሽነት ከተወለደችበት ትንሽዬ የገጠር ከተማ ተነስቶ እስከ አሜሪካ ድረስ ይዘረጋል ብሎም ዓለምን ያካልላል። እጅጋየሁ ሽባባው ጂጂ ሙዚቃን በሙሉ ባንድ መስራት እየከሰመ በአንድ ጠባብ ክፍል ውስጥ በኦርጋን ብቻ ማቀናበር የተጠናከረበት 1980ዎቹ መጨረሻ የ1990ዎቹ መጀመሪያ ላይ በኢትዮጵያ የሙዚቃ ሰማይ ላይ እንደ ፀሐይ ልትደምቅ ፀሐይ የተሰኘ አልበሟን በ1989 እንካችሁ አለች። ይህን የሙዚቃ አልበሟን ለመስራት ብዙ መስዋዕትነትና ድካምን ብታሳልፍም ሊደመጥላት ግን አልቻለም ነበር። ግና ተስፋ አልቆረጠችም። ጂጂ የተወለደችው በቀድሞ አጠራሩ ጎጃም አገው ምድር አውራጃ በቻግኒ ሰጋዲ ሚካኤል የገጠር ቀበሌ ነው። ጥቅምት 10 ቀን 1967 ዓመተ ምህረት አስተዳደጓ በነጻነት የምትፈልገው ነገር ተሟልቶላት ነው። ገና በልጅነቷ በእናቷ አሰልጣኝነት ከእህቶቿና ከጎረቤት ልጆች ጋር በመሆን ቲያትር እየሰሩ ያቀርቡ ነበር። እናቷ ወይዘሮ ተናኘ ስዩም ከኢትዮጵያ ሬዲዮ ጋር በአንድ ወቅት አድርገውት በነበረ ቆይታም እንዲህ ብለው ነበር። ጥሩ የሆነ ግንዛቤ እንዲኖረን ትምህርት የሚያስተምር ነገር እንዲኖር ብዬ ራሴ ትንሽ ጽፍና እንደው ስለ አንዳንድ መጥፎነቱንም ገልጬ ከዚያ የሚያዋጣው ጥሩ ነገሩንም ጽፌ እንዲሰለጥኑ አደርጋለሁ። ልጆችን በወር አንድ ጊዜ እንደዚህ ቲያትር እያልን ራሳቸው ወላጆችን እንጠራለን። እነሱን ጠርተን ጥቅምት ያሉ በጣም ደስ የሚል ጊዜ ነበር ብቻ የምናሳልፈው። በጣም ደስ የሚልና ልጆችም ራሳቸው ስጦታቸው እዚያ ውስጥ ነው የተገኘው። ይህን ልጅነቷን የታረከችበት አስተዳደጓን ያሳየችበት ናፈቀኝ የተሰኘው ዜማዋም የገጠሩን ሁኔታ የላሞቹን አብሮ መብላቱን ዘመድ አዝማዱን ጎረቤቱን ሁሉ በትዝታ ወደ ኋላ እየቃኘች በግሩም ሁኔታ አስደምጣለች። ትምህርት ጀምራም እንደነበር ይነገራል። በድጋሚ ግን አቋረጠችው። የሙዚቃ ፍቅሯ ሌላ ነገር እንድትሰራ ፈጽሞ ፋታ አይሰጣትም፣ አያላውሳትም ነበር። ካሴት ልትሰራ ግጥምና ዜማ አዘጋጅታ ለአቀናባሪ ከፈለች። አቀናባሪው ግን ገንዘቧን በልቶ ጠፋ። ይሄኔ ነው ወደ ሀገሯ ተመልሳ የመጀመሪያ የሙዚቃ ካሴቷን ብዙ ደክሞ ከሰራላት አቀናባሪው ከለማ ድማሙ ጋር ፀሐይ የወጣው። ግና ካሴቱ ሳይከፋፈል በፊት ወደ አሜሪካ ተጓዘች። በዚያም አንድ ኢትዮጵያ ጂጂ ወይንም ጉራማይሌ አቢሲኒያን ኢንፋይናይት ሰምና ወርቅ የተሰኙትን አልበሞቿን ለአድማጮች ጆሮ አደረሰች። ሲኤንኤንን የመሳሰሉ ዓለም አቀፍ ብዙሃን መገናኛዎችም ስለ ጂጂ ዘገቡ። Now, a taste of Africa in Atlanta. That's what Femi Oke got at a recent concert featuring two musicians. One is a new talent, Ethiopian singer Gigi. የጂጂ ሙዚቃ በዓለም ላይ መደመጡ የድምጿ ውበት ቅንብሩና ቀረጻው ደረጃውን የጠበቀ መሆኑ አገዛት። ቋንቋውን
ለሚረዳ ደግሞ ትንግርት የሆነች ድምፃዊት ስለመሆኗ ይመሰክርላታል። የጂጂ ግጥሞች ሀገርን፣ ናፍቆትን፣ ፍቅርን፣ አንድነትን፣ አድዋን ሲገልጹ መነሻዋ እድገቷ ነው። የራበኝ ፍቅር ነው የራበኝ ፍቅር የራበኝ ፍቅር የኖረችበትን ባህልና ትውፊት ያየችውን አብዛኛው ሰው ነገሬ ያላለውን እሷ አሰማምራ ታቀርበዋለች። ጎጃም ያረሰውን ለጎንደር ካሸጠ ጎንደር ያረሰውን ለጎጃም ካሸጠ የሸዋ አባት ልጁን ለትግሬ ካልሰጠ የሐረር ነጋዴውን ለጋ ካልሸጠ ፍቅር ወዴት 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 ዘመን ዘመን። በአንድ ወቅት ከኢትዮጵያ ቴሌቪዥን ጋር ባደረገችው ቆይታም ስለ ግጥሞቿ ስትናገር እንዲህ ብላ ነበር። ስሰማ ያደግኩት ሙዚቃ ነው በብዛት። በእንግሊዘኛ መጻፍ አልችልም፣ አንዳንድ እሞክራለሁ። ያለኝ ሳብጀክት ውስጥ የሚያለው ነገር የባህል ነው፣ ኢትዮጵያ ሙዚቃ ነው፣ የምዘፍነው በኢትዮጵያ ነው በብዛት። ደግሞ ስለምወደው ነው፣ ምርጫም እንኳን ቢኖረኝ ሌላ ነገር ለማለት። ጂጂ በአድዋ፣ ናፈቀኝ፣ አባይ፣ ኢትዮጵያ፣ ገራገሩ፣ ጉድፈላና ሌሎች በቁጥር የበዙ ዜማዎቿ የአድማጮችን እዝነ ልቦና ገዝታ በብዙ አድናቂዎቿ ልብ ላይ ነግሳለች። ድምፃዊቷ የተወለደችበትን ጥቅምት 10 ቀን 1967 ዓመተ ምህረት አስታውሰን ታሪኳን በጥቂቱ ነገርናችሁ። የማንነቴ መለኪያ ኩራቴ መመኪያ የክብሬ የ3,000 ዓመት እመቤት አንድ ናት ኢትዮጵያ።